የተመኘሃት ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደዬ ደመቀች የቆይቶ መለኪያ የኩራት ሰላም ጤና ፍቅር ለእናንተ ይሁን ውድ የጎድሾ ቤተሰቦች እንደምን ቆያችሁ? ለዛሬ እጅ ከምን ምን አዲስ ካላችሁ ፍናን ህድሩ ተሞሸረች። እሰይ እንኳንም ደስ ያለሽ። ያው ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ተዋናይት ፍናን ህድሩ መነጋገሪያ እንደሆነች አሁንም ቀጥላለች ማለት ነው። ሶሻል ሚዲያውም በሷ አዳዲስ በሚወጡ መረጃዎች ብዙዎችን እያነጋገረ ይገኛል። ውድ የጎድሾ ቤተሰቦቻችን አሁንም አንድ መነጋገሪያ የሆነ ጉዳይ ስለ ፍናን ህድሩ እጅግ እየተነሳ ይገኛል። ያው እንደሚታወቀው ከሰሞኑ ስለ ፍናን የሰርግ ዝግጅት አጋርተናችሁ ነበረ። ለዛሬም ደግሞ ስለ ፍናን አንድ መነጋገሪያ የሆነ መረጃ ወጥቷል። እናንተ ያው እስከ ፍጻሜው አብራችሁን ከዘለቃችሁ ይህንን አስገራሚ ነገር የምነግራችሁ ይሆናል ማለት ነው። ብቻ ግን ቪዲዮውን ላይክ በማድረግ እየጀመራችሁ ሼር ሰብስክራይብን እያረጋችሁ ተወዳጁን። የለቀቅናቸው ቪዲዮዎች ደግሞ እንደዚሁ አዳዲስ የሆኑ መረጃዎችን ሲወጡ እንድናስቃኛችሁ በቀጥታ እንዲደርሳችሁ የደወል ምልክቷን እየተጫናችሁ አብሮነታችሁን አሳዩን። እንደሚታወቀው ፍናን በቅርብ ያው ሽምግልና ተልኮ ምላሿን በአዎንታዊነት ገልጻ ደስ በሚልና ወዳጅ ዘመዶቿ በተገኙበት የተከበረ ሲሆን በሁለት ሳምንት ልዩነት ደግሞ ተከታትሎ ብራይዳል እጅግ በጣም በደማቅ ሁኔታ ከ25 ሚሊዮን በላይ ወጪ የተደረገበት የብራይዳል ፕሮግራም እንደተዘጋጀ የሚታወቅ ነገር ነው። በዚህም ፕሮግራም የቀረ አርቲስት አለ ለማለት የሚያስደፍር አይደለም። በወጣት አርቲስቶች ተከባ በአማረና ድል ባለ አክብራለች። ባለፈውም ያው በትንሹም ቢሆን ባስቃኘናችሁ እነ ሸዊት ከበደ፣ እነ ህይወት አበበ፣ ኑሃሜን፣ ሩታ መንግስታ፣ ሰላም ተስፋዬ ብቻ እነዚህ በጣም ጥቂቶቹ ናቸው። ሌሎችም የሀገራችን እጅግ በጣም ተወዳጅ አርቲስቶች የተገኙበት ከሀገር ውስጥ እስከ ሀገር ውጭ ዘፈኖች እንዲሁም በተለያዩ የሀገራችን ባህላዊና ዘመናዊ ሙዚቃ በጭፈራ ዘፈኖች እንዲሁም በተለያዩ የሀገራችን ባህላዊና ዘመናዊ ሙዚቃ በጭፈራ እያስነኩትም አይተናል እና ሀናን ታሪቅ ግን በዚህ በብራይዳሉ ዝግጅት አለመገኘቷ በጣም የሚደንቅና ብዙዎችንም ያነጋገረ ጉዳይ ነበረ። እኛም በጣም ደንቆን ነበር እውነት ለማውራት፣ ምክንያቱም ካላቸው መተዋወቅ የተነሳ ማለት ነው፣ ካላቸው ቅርበት የተነሳ። ያው እንደሚታወቀው በፍናን ህድሩና በሀናን ታሪቅ መካከል አለመግባባት ቢኖርም ደስታዋን እስካለመካፈል የሚያደርስ ግን ትልቅ ጥል አልነበረም። ያው ደስታና ሀዘን፣ ደስታና ማለትም ሰርግና ሞት አንድ ጊዜ ነው ይባላልና
ያው የነበራቸውን ጥል ወደ ጎን በመተው ሀናን ታሪቅ በዚህ የብራይዳል ፕሮግራም ላይ ብትገኝ እጅግ መልካም ነበረ። ቂም አዝሎ መንቀሳቀስ ለምንም ነገር አይበጅምና ብቻ ግን ሀናን ታሪቅ ያልተፈታ ቂም እንዳላት ያሳያል ማለት ነው። በብራይዳል ፕሮግራሙ ላይ አለመገኘቷ በዚህም ፍናን በጣም ከፍቷት እንደነበረ ያው የቅርብ የሆኑ ሰዎቿ ነግረውናል። ማለት ትቀራለች ብላ ፍጹም አልገመተችም ነበረ። ምክንያቱም አንደኛ በጣም የሚቀራረቡ ሰዎች ነበሩ። ሲቀጥል በደስታዋ ቀን ይቺ ቀን የመጀመሪያም የመጨረሻም ቀኗ በመሆኗ ፍጹም ትቀራለች ብላ አልገመተችም ነበረ። ነገር ግን ያው ሀናን አልተገኘችም። ይሁን ብላ ቢከፋትም አልፈዋለች ማለት ነው። ሌላውና ዋናው ነገር ደግሞ የፍናን ህድሩ ሽምግልናው ከሳምንታት በፊት ማለትም ከ2 ሳምንት በፊት እንደተከናወነ የሚታወቅ ነው። በአጭር ጊዜ ውስጥ ደግሞ ብራይዳል መዘጋጀቱ ነገሮችን እያፈጣጠነች ያለበት ትልቅ ምክንያት ያው ፍናን ተደንቅሮባታል። እንግዲህ ፍናን በጣም ጨዋ፣ ትሁት፣ እንደሌሎች ልታይ የማትል ደበቅ ማለትን የምትወድ አርቲስት ናት። ቆንጆ፣ ማራኪ፣ በብዙዎች ዘንድ የምትወደድ ናትና ከአንድ ሶሻል ሚዲያ ላይ እንደተናገረችው ከጋብቻ በፊት ያለን ጾታዊ ግንኙነት ፍጹም የምትቃወምና በስርዓተ ተክሊል ማግባት እንደምትፈልግ ቅዱስ ቃሉን ቅዱስ ቃሉን እንደምትጠብቅ ተናግራ ቢሆንም እንደተናገረችው ግን ያው በስርዓተ ተክሊል ታገባለች ብለን ያው ስንጠብቅ ነገርየው በአቋራጭ ሆነና የተባለውም ተረሳ። በአቋራጭ ዓለማዊም ጋብቻ ሳይከናወን ፍናን ላይ እርግዝና ተፈጥሮባታል። ታዲያ በዚህም ምክንያት ፕሮግራሙን እያፈጣጠኑት ይገኛሉ። ብራይዳሉ ላይ ፍናን እንደምትታየው ሆዷ ከነበረው ያው ጨምሮ ይታያል። መጀመሪያ ላይ ቦርጭ መስሎን ነበረ። ነገሩ ግን ያው ወዲህ ሆኖ ተገኝቷል ማለት ነው። ባደረግነው ማጣራት መሰረት የ3 ወር ነፍሰ ጡር እንደሆነችና ሆዷ ከመግፋቱ በፊት ልክ እንደ መስከረም አበራ ሆዷ ገፍቶ መሞሸር አልፈለገችም። ያው እንደሚታወቀው ፍናን ህድሩ ለቤተሰቦቿ ብቸኛ ሴት ልጅ በመሆኗ ወንድሞቿ እና እናት አባቶቿ በስስት የሚያዩት ብርቅዬ ሴት ልጃቸው እንደመሆኗ ታዲያም ከብራይዳሉ ላይ በነበረው ዝግጅት በእንባ እየታጠበች ስለ ጓደኛዋ ህይወት ስላላት ፍቅር ስትናገርም ተደምጣለች። ያው ጓደኛዋ ህይወት እንደሷ ተዋናይት ናት። የፍናንን ያክል እውቅና ባታገኝም ያው እሷም ተዋናይት እንደሆነች የሚታወቅ ነው። ወላጆቼ እህት ስላልወለዱልኝ ምንም አይከፋኝም ብላለች። ምክንያቱም የእህትን ቦታ መተካት የምትችል መልካም ጓደኛ ህይወት እንዳለቻትና ለሷ ምንም እንደምትሆንላት ምን ያህል እንደምትወዳት ብዙ ታዳሚዎችን ያስገረመ ንግግሯን አስተላልፋለች ማለት ነው። እናም ፍናን ህድሩ ቤተሰቦቿ እርጉዝ መሆኗን ከሰሙ በኋላ ብቸኛ ሴት ልጃቸው ከጋብቻ በፊት አርግዛ ማለትም እርግዝና በመፈጠሩ ደስተኛ ባይሆኑም ግን ልትበዛላቸው ነው አንድ ፍሬ ሴት ልጃቸው ልትበዛላቸው በመሆኑ እጅግ በጣም ጮቤ ያስረግጧቸዋል። ለዛሬ ግን የነበረኝን ቆይታ እዚህ ጋር ይሄንን እየመሰለ እስከ መጨረሻው ድረስ ዘልቋል ማለት ነው። ውድ የጎጆ ሾው ቤተሰቦች
ለዛሬ ስለ ፍናን ህድሩ የነበረን ቆይታ ይህንን ይመስል ነበረ። እንኳንም ተሞሸርሽ እንላለን በውድ ቤተሰቦቻችን ስም።